ችግራችንን ቻሌንጃችንን የህይወት ውጣውረድ ለሌላ ሰዎች ሼር ማድረግና ቆምና ዝም ብለን ራሳችን ላይ እንስራ። ሁሉም ሰው ማደግ ይፈልጋል፣ መቀየር ይፈልጋል። የምንሰራውን ነገር የምናስበውን ነገር ሁሉ መናገርና ቆምና ከማንም አፕሮቫል ሳንጠይቅ ትክክለኛነቱን ሳናረጋግጥ እስኪ ደግሞ በራሳችን ብቻ እንስራና በራሳችን ላይ ኮንፊደንስ እንዲኖረን ማዳበር፣ በራሳችን መተማመን እዛ ላይ ሰርተን ከዛ በኋላ እስኪ ራሱ ምን ሰራው ነገር ወጥቶ ይናገርልን። ለረጅም ጊዜ በፍርሃት ተይዘን ከሆነ ማድረግ ምንፈልገውን እያደረግን ካልሆነ ራሳችን ላይ በጣም ብዙ ሪስፖንሲቢሊቲ ጭነን ከሆነ ጊዜ አጥተን ከሆነ ለራሳችን ሁሉ የያዘንን ነገር እንቢ እንበልና እስኪ ደግሞ ራሳችንን ዞር አድርገን ራሳችን ላይ እንስራና ሰው ምን ይለኛል ምትሉ ከሆነ ሰዎችን ለማስደሰት ሁሉ ጊዜ የምትጥሩ ከሆነ ለሰው ሁሉ ጊዜ አገልጋይ ምትሆኑ ከሆነ እሱን አቁሙና እስኪ ወደ ራሳችሁ ደግሞ ተመለሱ። ለኛ ምን ደርሰው እኛ ብቻ ነንና ለራሳችን ማወቅ አለብንና ብዙ ጊዜ ችግራችንን ለሌላ ሰው ከማዋየት ይልቅ እስኪ ወደ ራሳችን ደግሞ እንሰብሰብና መፍትሄ የሚኖረው ከሆነ ከራሳችን ጋር እንወያይ፣ እናቅድ፣ እናለም ደግሞ ብቻችንን እስኪ ለማንም ሳንነግር መስራት የምንፈልገው ነገር ካለ በሞቲቬሽን ዛሬ ተነስቼ እሰራለሁኝ፣ ዛሬ ይሄንን አደርጋለሁኝ ብለን ሳይሆን በዲሲፕሊን ላይክ ዛሬ ይሄንን ፕሮግራም እናደርጋለሁ፣ ነገ ይሄንን አደርጋለሁ፣ ከነገ ወዲያ እናደርጋለሁና በኮንሲስተንሲ እስኪ ህይወታችንን እንቀይር። የዛን ጊዜ ኮንፊደንስ እየኖራችሁ ይመጣል። ኮንፊደንስም ልክ እንደመስለው ለሰውነታችን እንደምንሰራው ስፖርት የብሬንም አክቲቪቲ ኮንፊደንስ ክሬት ያደርጋልና አንዳንድ ጊዜ አንችለውም ብለን የምናስበው ነገር ስላልሰራንበት ነው፣ ስላልሞከርነው፣ ቻሌንጅ ስላላረግነው ነው ብሬናችንና የዛን ጊዜ ደግሞ ኮንፊደንስ ቢልድ እናደርጋለን። ለሰዎች ሁሉንም እሺ ማለት ስታቆሙ፣ ሰዎችን ሁሉ ጊዜ ማዳመጥ ስታቆሙ፣ ወደ ራሳችሁ ስትዞሩ ሰዎች ተቀየራችሁ ሊላችሁ ይችላሉ። ግን ተቀየራችሁ አይደለም፣ ለሁሉም ሰው እሺ ብላችሁ ነገሮችን ማድረግ አቆማችሁ ነውና አስተሳሰባችሁን ስትቀይሩ፣ አዋዋላችሁን ስትቀይሩ፣ አካባቢያችሁን ስትቀይሩ አዳዲስ ሐሳብና አዳዲስ ማንነት ይዛችሁ ትመጣላችሁ ነው። ያ ጥንካሬ የሚሆናችኋል። ለእናንተ እድገት የሚሆናችሁን ስትመርጡ፣ ሰዎች እንደሚፈልጉት መሆን ስታቆሙና ራሳችሁ እንደምትፈልጉት መሆን ስትጀምሩ ሰዎች ይሄንን አንደርስታንድ ያደርጋችሁም። የዚህን ጊዜ ለውጣችሁ በጣም ግልጽ ነው የሚሆነው። ለሌላ ሰው እንደተቀየራችሁ፣ እንደተበላሻችሁ፣ እንደማይሆንላችሁ ሲነግሯችሁ እናንተ ግን በውስጣችሁ ይዛችሁ ሐሳባችሁን ራሳችሁ ላይ ትሰራላችሁ። በኮንስትራክሽን ላይ ያለ ቢልዲንግ በጣም ሜሲ ነው፣ ዝብርቅርቅ ያለ ነው፣ ቆሻሻማ ነው፣ ቦታው በጣም አፈር የበዛበት፣ አሸዋ የበዛበት፣ ያልተስተካከለ ነውና የእናንተም ህይወት እንደዛ ነው የሚሆነው። ልክ መቀየር ስትጀምሩ፣ አንድ ነገር ትልቅ ነገር ቢልድ ማድረግ ስትጀምሩ ውስጡ ዝብርቅርቅ ይላል። በቃ አንዱም ዛጋ ሌላም ዛጋ ሁሉም የተጀማመረ ይሆንና መጨረሻውን ማወቅ አትችሉምና ነገር ግን ይሄን ነገር ሳታቆሙ ሁሉ ጊዜ ትንሽ ስትሰሩ ልክ እንደ ቢልዲንጉ በጣም የሚያምር ትልቅ ነገር ከውስጣችሁ መውጣት ይችላልና ይሄንን ያሰባችሁ ሁሉ ጊዜ ወደ ራሳችሁ ስትመለሱ፣ ራሳችሁ ላይ ስትሰሩ በጣም ብዙ ቻሌንጅ ሊያጋጥማችሁ ይችላል። ግን ያ ሁሉ ቻሌንጅ ሁሉ ጊዜ በአሸናፊነት በመሞከር በመስራት በየቀኑ በመስራት ለውጡታላችሁና የምታስቡት ነገር ካለ በህይወታችሁ ይሄንን ባደረኩት ብላችሁ የምታስቡት ነገር ካለ ዛሬውኑ ጀምሩ። ጊዜ ሳሰጡ ዛሬውኑ ጀምሩ። በዚህ 6 ወር ውስጥ ፕላን አድርጋችሁ ምን አይነት ነገር መቀየር አለባችሁ፣ በህይወታችሁ ምን አይነት ነገር አቮይድ ማድረግ አለባችሁ፣ ማንን እንቢ ማለት አለባችሁ፣ የቱ ጋር እሺ ማለት አለባችሁ ብላችሁ አስባችሁ በዛ መሰረት ስሩና በጣም 6 months ረጅም ጊዜ ነው። አዳዲስ ስኪል ለማወቅ፣ አዲስ ማንነት ለማወቅ በጣም ረጅም ጊዜ ነው እና ከሰጣችሁ 6 ወር በኋላ ራሳችሁ ላይ ኮንፊደንት የሆነ የማታውቁት ቨርዥን የራሳችሁ ቨርዥን ታገኛላችሁና አንዳንድ ጊዜ ለራሳችን የምንሰጠው ትልቅ ስጦታ ጊዜ ነውና ለሰዎች የምታደርጉትን ለሌላ ሰዎች የምታደርጉትን የምትሰጡትን ጊዜ ያሁኑ መለስ አድርጉና ለራሳችሁ አድርጉና ትልቅ ለውጥ ታዩበታላችሁ። የማንንም እርዳታ ሳትጠብቁ ያሰባችሁት ነገር ባይሳካ እንኳን ከሱ ልምድ ወስዳችሁ
መልሳችሁ መነሳት እንደምትችሉ አስባችሁ እንደገና ያለ ማቋረጥ መስራት ነውና እናንተንም ሰዎችንም ሊጠቅም የሚችል ስራ ስሩ። ትክክል እንኳን ባትሆኑ ከስተታችሁ ተምራችሁ እንደገና ያለ ማቋረጥ እዛው ስራ ላይ መስቀጠል ነውና ብዙ ጊዜ ነገሮችን ስለፈለግን አንቀይርምና ስላደረግን ስለሞከርን ግን መቀየር እንችላለን። ከፍላጎት ከሐሳቡ ወተን ወደ አክሽን ወሰዱት የምታስቡት ነገርና ይሄንን ስታረጉ ማንንም ሊጠላችሁ ማይችል ጀግኖች ትሆናላችሁ እና የተጠበቀው ችሎታችሁን ማግኘት ትችላላችሁ። መጪው ማንነታችሁ እየጠበቃችሁ ነውና አታስጠብቁት። ብዙ እስኪ ዛሬውኑ ስራ ጀምሩ፣ ሂዱ፣ ራሳችሁ ላይ ስሩ፣ ተለውጣችሁ ተመለሱ። ከዛ ወዲያ ማንንም የማይችላችሁ ጀግኖች ትሆናላችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ። ስለ ቢዝነስና ቢዝነስ ነክ ነገሮችን እንወያያለን። በተለይ ዲኤምቪ ኤሪያ አካባቢ ካላችሁ አብረን እናድጋለን። ብዙ አብረን የምንሰራቸው ነገሮች ይኖራሉ። ጆይን አድርጉ። ቴሌግራም ግሩፓችንን ጆይን አድርጉ። ባይ ባይ።